بسم الله الرحمن الرحيم. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين. أما بعد، فهذا برنامج تفسير القرآن الكريم، ونسأل الله التوفيق والسداد في القول. يمجمر سورة الفاتحة نو. الفاتحة مالت كفاج مالت نو، وهي مكية. نبي صلى الله عليه وسلم ودا مدينة كمسددات وفيت كتوردت مرافوج مكاكل عندوان سورة الفاتحة. الفاتحة تبلالج، الكتاب تبلالج، فاتحة الكتاب تبلالج. لا صلاة لمن لم يقرأ بفاتحة الكتاب إلى النبي صلى الله عليه وسلم. يا مصحفو مكفجا بهونچو بسورة الفاتحة 7 አንቀጾችን በያዘችው በዚች ያልሰገደ ሰው እሷን አንብቦ በሰላቱ ረክዓ ውስጥ ያላካተተ ሰው ሰላት የለውም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ፋቲሃ ሻፊያ ተብላለች። ፋቲሃ السبع المثاني تبلالج، ولقد آتيناك 7 من المثاني والقرآن العظيم إلى جوال. ولقد برقد آتيناك ستنه 7 من المثاني. المثاني مالت تدقاقامي يهونو أنكس وچ مالتنو كالنسو 7 ستنه 7 أنكس نو يالات فاتحة السبع المثاني تبلالج. مرحبا. بسم الله الرحمن الرحيم. بالله سم الرحمن اجق روحنا، الرحيم اجقازان بهونو. اي ابدأو مالتنو قراءتي، ابدأو جمرالو قراءتي نبابين بسم الله بالله سم الرحمن اجق روح بهونو، الرحيم اجقازان بهونو يلال. الرحمن مالت الرحيم كميلو ترقمو ياجلال. بعربنيا حرف بجمر قطر ترقمو ميزانو ياهل يجمرال. الرحمن مالت اجق روح نو. በዚች በምድራዊ ዓለም ላመኑ ሰዎች ብቻ ሳይሆን ለካዱትም ጭምር እነሱን በቸርነቱ በመልካም ዋይነቱ የሚያካትት ቢክዱም የሚያበላ የሚያጠጣ ማለት ነው። الرحيم ማለት እጅግ አዛኝ ማለት ነው። ይሄ ለሙእሚኖች ብቻ ሲሆን ወካነ ቢልሙእሚኒና ረሂማ ለአማኞችም አዛኝ ሆነ ይላል። خيرا. بسم الله الرحمن الرحيم. الحمد لله رب العالمين. يجي سورة الحمد تبالالج. الحمد لله رب العالمين. الحمد زي لا يالجو الاستغراقية تبالالج، هلونا كاتاج مالتنو. الحمد مسغانا هلو تتقالو لله لله يتقباونو. رب العالمين يعلمات جيتا لهونو إلا. رب مالت مربي مالتنو، تنكباكبو አሳዳጊ መጀመሪያ ፈጣሪ መጋቢ ተንከባክቦ አሳዳጊ ጉዳይን ፈጻሚ ማለት ነው ረብ። አልহামዱሊላህ ምስጋና ሁሉ ተጠቃሎ ለአላህ የተገባው ነው። ረቢል ዓለሚን የዓለማቱ ጌታ ለሆነው። አልዓለሚን ማለት ከአላህ ባሻገር ያለ ነገር ሁሉ ዓለም ይባላል። ይህ ዓለም መጀመሪያ በሁለት ይከፈላል። አእምሮ የተሰጡ የዓለም ክፍሎች አሉ፣ አእምሮ ያልተሰጡ አሉ። አእምሮ የተሰጡት በሶስት ይከፈላሉ። ዓለሙል መላኢካ፣ ዓለሙል ጅንና ዓለሙል ኢንስ። አእምሮ ያልተሰጡት ደግሞ ዓለሙል ሐይዋናት ወዓለሙል ጀማዳት ይባላል። የእንስሳትና እንደዚሁም ደግሞ ግዑዝ የሆኑ ነገሮች። ስለዚህ አላህ ጀለ ወተዓላ ፈላ ኡቅሲሙ ቢማ ቱብሲሩና ወማ ላ ቱብሲሩን ብሎ ይምላል። እናንተ ማየት በምትችሉት በምታዩት በማታዩትም እምላለሁ ይላል። ስለዚህ ዓለሚን ሲባል ይሄንን ሁሉ ያጠቃልላል። ሐምድና ሹክር ልዩነቱ ምንድነው? ሹክር ማለት ሙቃቢሉ ኒዕማ ነው። ሁልጊዜ ጸጋን ሲያገኙ እሱን በመልካም መጥራት ሹክር ይባላል። ሐምድ ማለት ግን ሰናኡላሂ አላህን መጥራት ነው፣ ማሞገስ ነው። ፊል መክረሂ ወልመንሸጢ ደስታን የሚያደፈርስ ነገር፣ ችግር፣ ማጣት፣ የጠላት ጥቃት በሚደርስበት ጊዜ ኢና ሊላሂ ማለት እኛ የአላህ ነን፣ ወኢና ኢለይሂ ራጂዑን ወደሱም ተመላሽ ነን ማለት ይሄም ሐምድ ይባላል። الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون። ስለዚህ ሐምድና ሹክር ልዩነቱ ሐምድ ማለት
ሹክርን አጠቃሎ ችግር በሚገጥም ጊዜም አላህን ማንሳት በመልካም ማንሳት የሱነን እኛ የሱ ንብረት ነን በእኛ ውስጥ የፈለገውን ነገር የመፈጸም የማስፈጸም መብት አለው ብሎ ማለት ሐምድ ይባላል። ስለዚህ ምስጋና ሁሉ ተጠቃሎ ለአላህ የተገባ ነው። አርራህማኒ እጅግ ሩህሩህ ለሆነው አርራሂም እጅግ አዛኝ ለሆነው ማሊክ የውሚዲን ይላል። ማሊክ ማለት ባለቤት ነው። የውሚዲን አለ የፍርዱ ዕለት ባለቤት የፍርዱ ዕለት ባለቤት ነው። ለምን ሲባል በፍርዱ ዕለት አንደኛ የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ አንዲት ነፍስ ለሌላኛዋ ነፍስ አንዳችም ነገር ማድረግ የማትችልበት ዕለት ነው። ወልአምሩ የውመኢዝን ሊላህ ነገር ሁሉ ተጠቃሎ ያን ጊዜ ለአላህ የተገባው ነው ስለሚል በዛ ጊዜ ፈራጁ እሱ ነው። ንግስና ሁሉ ተጠቃሎ ለሱ መሆኑ ይፋ ይሆናል፣ ግልጽ ይሆናል። ማሊክ የውሚዲን ስለዚህ ለሱ ምስጋና ይገባዋል። ፋቲሃ በሶስት ይከፈላል። የመጀመሪያው አላህን ማሞገስ ነው። ሁለተኛው ቃል መግባት ነው። ሶስተኛው ደግሞ ዱዓ ነው። የመጀመሪያውን ክፍል ስናጠቃልል ሁለተኛው ክፍል ደግሞ በአንድ በአላህ ባሪያና በአላህ መሃል የሚገባ ቃል ኪዳን ነው። ኢያከ ነዕቡዱ ወኢያከ ነስተዒን በሉ ብሎ አላህ ያስተማረው ነው። ኢያከ አንተን ብቻ ናዕቡዱ እናመልካለን፣ ወኢያከ አንተንም ብቻ ነስተዒኑ እገዛን እንጠይቃለን። አንተን ብቻ የሚለው የመጣው ተቅዲሙል ማዕሙሊ ዐለል ዓሚሊ ዩፊዱል ሐስር ይላሉ። ናዕቡዱ የሚለው ዓሚል ነው ወይንም ፊዕል ነው። ኢያከ የሚለው ደግሞ ማዕሙል ነው ወይንም መፍዑሉን ቢሂ ነው። ለዚህ መፍዑሉን ቢሂን አስቀድሞ ፊዕሉን ማዘግየቱ ዩፊዱል ሐስረ እሱን ብቻ ማለትን ስለሚጠቁም ኢያከ አንተን ብቻ ናዕቡዱ እናመልካለን፣ በዒባዳ አይነቶች አንተን ብቻ እንነጥላለን። ወኢያከ ነስተዒን ችግር ቢገጥመን በአንተ ብቻ እንታገዛለን ወይ አንተን ብቻ እገዛን እንጠይቃለን። ኢስተዓነ ማለት እገዛን ጠየቀ ነው። አሲኑ ወታኡ ሊጠለብ ሲንና ታ ከገባ ፊዕል ላይ ጠለብን ወይ መጠየቅን ያመለክታልና። ኢህዲና አስሲራጠል ሙስተቂም ኢህዲና ምራን፣ አስሲራጠል ሙስተቂም ቀጥተኛውን መንገድ ምራን። ይሄ ቀጥተኛው መንገድ የነብያት መንገድ ነው። አላህ ጀለ ወተዓላ በሱረቱ ኒሳ ወመን ዩጢዕ ላህ ወረሱላ አላህንና መልእክተኛውን የሚታዘዝ ካለ ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም እነኛ ሰዎች በየትኛውም ዘመን በየትኛውም ቦታ ቢሆኑ ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም እነኛ አላህ በእነሱ ላይ በጎን ከዋለላቸው ሰዎች ጋር ናቸው። ሚነ ነቢይነ ወስዲቂነ ወሹሃዳኢ ወሷሊሒን ወሐሱነ ኡላኢከ ረፊቃ ይላል። ሚነ ነቢይን ከነቢያት ጋር፣ ወስዲቂን ለእምነታቸው እውነተኞች ከሆኑት ጋር፣ ወሹሃዳ ዲናቸውን ለመታደግ ራሳቸውን ከሰው ሰማዕት ጋር፣ ወሷሊሒን ከደጋግ አላህ ባሮች ጋር ናቸው። ወሐሱነ ኡላኢከ ረፊቃ የእነኛ ሰዎች ወይ እነኛ ሰዎች ከጓደኝነት በኩል ምንኛ አማሩ ይላል። ስለዚህ የነብያትን መንገድ እውነተኞች የሆኑትን ሰዎች መንገድ ማለት ነው። ኢህዲና ሲራጠል ሙስተቂም። አንድ ሰው ሰላትን በሚሰግድበት ጊዜ ቢያንስ በፈርድ ሰላት በቀን 17 ጊዜ ፋቲሃን ይቀራል። ታዲያ አንዴ ከሰለመና ካመነ በኋላ ኢህዲና ሲራጠል ሙስተቂም ኢህዲና ሲራጠል ሙስተቂም ብሎ መደጋገሙ ምንን ይፈይዳል? ሰቢትና ዐለ ሲራጠል ሙስተቂምን ይጠቁማል ይላሉ። በቀጥተኛው መንገድ ገብተንበታል፣ አለንበት፣ አጽናን። ሲራጠል ለዚነ አንዐምተ ዐለይሂም የነኛ አንተ በጎ የዋልክላቸውን ሰዎች መንገድ ማን እንደሆኑ በቅርብ ተብራርቷል። ገይሪል መግዱቢ ዐለይሂም ወለዷሊን መግዱብ ዐለይሂም የተባሉት እነኛ ከእውቀት ጋር የጠመሙት ናቸው። ሁሙል የሁዱ ወመን ሻከለሁም አው ነሐ ነሕወሁም እነሱን የመሰለና በእነሱ አቅጣጫ የሄደ ሲታወቀው እውነትን ያስተባበለ በእውነት የካደ መግዱብ ዐለይሂም ይባላሉና ከነሱ ውጭ ያለውን መንገድ ወለዷሊን ዷሊን ማለት ደግሞ እውቀት ሳይኖራቸው እውቀት ላይ ነን ትክክለኛ መንገድ ላይ ነን ብለው ግን መንገድን የሳቱ ናቸው። ሁሙ ነሳራ ወመን ሻከለሁም እነኚህ ነሳራ ክርስቲያኖችና ወመን ሻከለሁም እነሱን መሰል አው ነሕወሁም እነሱ የሄዱበትን አቅጣጫ የሄደ ያለ እውቀት በመሄዱ መንገድን የሳተ ሰው ነውና
እያወቀም ጠሞ አላህ ከተቆጣበት ሳያውቅም መንገድን ከሳተ ከነኚህ ሰዎች ውጭ የሆነውን አንተ መልካም የዋልክላቸውን ሰዎች መንገድ ምራን ማለት ነው። ፋቲሃ ሰላት ውስጥ ሲሆን ማክተሚያውን አሚን ይባላል እንዳልነው ይሁንልን ማለት ነው።